ሊያሾ የአርቲስት ሰላም ተስፋዬን ጉድ አጋለጠች። የሰውን እንባ እምትረጪ የሰውን ባል እምትቀኒ ሴሌብሪቲ ነሽ ምናምን የራሱ ጉዳይ ነው። ጃኒ ለሰላም ተስፋዬ የሰጠችው ከባድ ስጦታ የሲዱና የጆኒ ፌስ ኦፍ እንግዲህ ዮኒ ማኛን አናዶት የሰጠው ሐሳብ ብዙ ሰዎችን ያነጋገረ ይገኛል። በቃሉ ይላል። ፖርታ የጨዋነት የሌለው ወራዳ ዝምባም እንደሱ አይቻል ስቃይን አብልቶ ንቃተ ህሊናና ሲዱ ሲፎጋገሩ ያለው ቪዲዮ በጣም ብዙ ሰዎችን እያስገረመና እያዝናና ይገኛል። ኳላ እንዴት ሰው ዘለት ይዛል ከማን ሲጨነበር ማፈርጥ ቤተሰብ ዛሬ በዋነኝነት የምንወያይበት ርዕስ ነው። ከእናንተ የሚጠበቀው ይህን ቪዲዮ እስከመጨረሻው ድረስ መመልከት ነው። ይህንን ቪዲዮ እያያችሁ ያላችሁ ሁላችሁም ሰዎች ይህንን ቻናል ሰብስክራይብ እንድታደርጉ ጠይቃችኋለሁ። ሰብስክራይብ ሳታደርጉ ቪዲዮን ባትመለከቱት ደስ ይለኛል። ሰብስክራይብ በማድረግ ይህንን ቪዲዮ ጀምሩት። ሰብስክራይብ ወደ ቪዲዮ። እናዝና ስላለሽ ሴሌብሪቲ ስለሆሽ ፌመስ ስለሆሽ የሰውን እንባ እምትረጪ የሰውን ባል እምትቀኒ ማንነትሽን ስለማን ነው የምታወራው? ስለ ሰላም ተስፋዬ ነው ይናገራል። ይሄ ከመጀመሪያው ጀምሮ ነው የምናገረው። እናገራለሁ። ሴሌብሪቲ ነሽ ምናምን የራሱ ጉዳይ ነው። እናገራለሁ። ይሄንን እኮ ወደፊትም ነው እኮ የምናገረው ብያቸዋለሁ። እኔ እናገራለሁ ስል ይሄ ወሬ አይደለም። በቃ ምክንያቱም እዛ ጋር የምታለቅሰው ሚስት ታዝነኛለች። ሚስት ነበርኩኝ እኔ የልጅ እናት ነኝ። ከተበዳይ ጎን እንጂ እንዲህ ከሚል ሰው ጋር ጎን አይደለሁም እኔ። እንደዛ ሴቶች ነው እንጂ መናገር ፈልገው እዚህ ጋር ያለችው እናት አይደለም። ያልሆነ ነገር ግን ያለ ስምሽ ስም አልሰጥሽም። ሳታደርጊ አደረገች አለልሽ። ተረክተሽናል ፈጥሬ አላወራብሽም። የውሸት ማንነት ሰው ባልተቀማለች ምናምን ማለት ምን ማለት ነው እንዴ? ሰላም ተስፋዬ እንግዲህ ሁላችንም የምናውቃት ሴት ነች። እንደዚህ አይነት ነገር እስካሁን ተሰምቶባት አይታወቅም። እስቲ እስከማውቀው ገንዘብ ስለማገኝበትና ስለምኖርበት ሳይሆን ስለ ህሊናዬ፣ ስለ እናትነቴ፣ ስለ ሴት ልጅነቴ ዝም ብዬ አልለጠፍብሽም። ሚዲያ ላይ መተሽ በመታሳይኝና በመታወሪው በመታደርጊው ካራክተር ተሞርክሽ ቪዲዮ ሰራብሽ ይችላልው። ሚዲያ ላይ ስትመጪ ለመነጋገሪያ ርዕስ መሆን ፈልገሽ ነው የመጣሽው። ሰዎች እንዲያወሩብሽ ፈልገሽ ነው ሚዲያ ላይ የመጣሽው። ስላንቺ ሳወራ አንቺን ጠልቼሽ አይደለም፣ ወይም አንቺ ላይ ሌላ ነገር ኑሮኝ አይደለም። ሰው ሚዲያ ላይ ሲመጣ የሆነ ሰው ኢንተርቪው ሲሰጥ እኮ ኢንተርቪው ሰምተሽ የሚጠቅምሽን ትወስጃለሽ፣ የሚያስተች ከሆነ ያስተችሻል። በእኛ ስላልተለመደ ግን ሁሉን ነገር ከጥላቻ ስለምትወስዱትና ስለምትገነዘቡ እንደዛ ይመስላችኋል። ነው አይደለም። ሁሉም ሰው ወደ ሚዲያ ሲመጣ እውቅና ፈልጎ ስምን ፈልጎ ቢዝነስን ፈልጎ ነው የሚመጣው። እኛ ስንናገር እኛን እንደ ሌላ ነገር እናንተ እንደ ትክክል አርጋችሁ የምታስቡ ከሆነ ስለምንለያይ አስተሳሰብ ሊሆን ይችላል ብዬ አስባለሁ። ምን ትላላችሁ ቤተሰብ? እስኪ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ እስከማውቀው ሰላም ተስፋዬ እስካሁን እንደዛ አይነት ነገር ሰምቼባት አላውቅም። ሁላችንም ደግሞ የምንወዳት በጣም ትልቅ አርቲስት ነች። በመጀመሪያ ስለመጣች በጣም ደስ ብሎኛል። ጃኒ ደግሞ ከባድ ጊፍት ሰጠቻት እየተባለ ሰላም እኔ ላይክ ስመጣ ላይክ ፌመስ ከመሆኔ በፊት ማለት ነው ያንቺን ፊልሞች እያየሁኝ ከክላስ ልጆች ጋር ክላስ ቁጭ ብለን እና ላይክ ፊልሞችን እያየን በጣም ነበር ላይክ የምንመሰጠውና በጣም ነበር መወድሽና አንድ ቀን አዲስ አበባ ሲሄድ ሰላምን አገኛታለሁ ምናምን ስላቸው እመቤቴ እና ማርያም ይሰክሽ እና ዛሬ አገኘሁሽና የክላስ ልጆች የሚያዩታል እና አይዲጂት ሁላችንም ህልም ካለን እንደርሳለን አይደል? እኔ አንቺን ፊልም በማይበት ሰዓት በቃ ፊልሞች በጣም ነው የምወዳቸው፣ አክቲንጎች በጣም ነው የሚመቹኝ። በቃ አያቸዋለሁ፣ ደስ ብሎኝ ነው የማያቸው እና የዛኔ ሳይሽ ሰላምን አገኛታለሁ አዲስ አበባ ሲል ቆንጆ አክተር እያልኩኝ ለጓደኞቼ ሁሌ ነበረ ስላንቺ ማወራውና እና ሁሌም ደግሞ ስላንቺ አወራለሁ። በጣም ነው የምወድሽ። ወሬው በዛ እና በቃ ዛሬ አገኘሁሽ። በጣም ነው የማመሰግነው። እሺ አረ አናት እናትሽን በጣም ነው የምትወጃት አውቃለሁ። ተነቅስሻታል። ሮማን እና ቆንጅዬ አንተ እንዴት ነው የሚከፈተው? እምቢ አለ። ማርያምን ምን አስበው ነው? ሰላምን አፍሮ ነው? ታግኛለሽ? አንቺ ከከፈሽው ጀግና። እንዴት ነው ያሰሩት?
ይሄ በጥርስ ነው የሚከፈተው። በጥርስ ነው የሚከፈተው። ዋው ናቲቱን ክሬቲቭ ሶ እኔ የገዛውልሽ በእናትሽ ስም ይላል ሮማን እኔ ራሴ አርጌዋለሁ ማርያም ኦሬዲ ታቱ አርጌያለሁ ብዬ ነው መሰለኝ ጌታን እኔ ደግሞ እናትሽ በጣም ስለምትወጃት አንጀቷን ልንካው በቃ ብዬ ፍስፍስ ነገር ነኝ ታውቂያለሽ። አውራስ ብታግዙኝ በማርያም ባረግላት እኮ ነው። አያምርም? አይ በጣም ፍስፍስ ይሰራል። ጥፍሬ እኮ ነው። ነገር ተቀብዬሽ ምንሽ አንቺ ያንቺ ጅስ እንደ ይሄን ዳር እንትን ዳር ማለት አልተያያዘብኝማ። ከስር ተያይዟል። አንተ ይዋ ወደሱ በጣም ነው የሚያምር ማርያም ልሳለሽ። ቴንክ ዩ እስኪ እንደዚህ አመሰግናለሁ። ዜራ አሜን በጣም አሜን። yes ቴንክ ዩ no problem. ኦኬ በቃ ቴንክ ዩ አመሰግናለሁ። ቴንክ ዩ በጣም ስታምር ማርያም አታምርም? ቴንክ ዩ በጣም ሌላ ማነኝ? ኖ ከልክ ያለፈ ነገር ስትሉ አይነፋ። አሁን ለምሳሌ በቀሉ 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 ይላል። በብዛት በሴት ስም ነው የሚጠራው። ማንን? ጆኒ። በብዛት በሴት ስም ነው የሚጠራው። ካያችሁ በቀሉ 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 ይላል። ልቃ ነው። ስፖርታዊ ጨዋነት የሌለው ወራዳ ዝምባም እንደሱ አይቻላል። ስለዚህ አፕራመስ ጆኒ ስቃይን አብልቶ እንዳይለምድ አድርጎ ይመልሳል። ተግባብተናል። ጆኒ እግርን ነው ሰብረልኝ ያለው ነው እንግዲህ ሴዶን ቤተሰብ እኔ እንዳይለምደው አድርጎ ያደርገዋል። ልክ አይደለም። እስቲ አብረን የምናየው ነው። አብረን ታያለ። ይሄውን ላይ ከበጠራችሁትን ነገር በሰከንድ ጸጥ ያደርግላል ጆኒ። በሰከንድ። ስለዚህ ኳስን ከተፈለገ አሚን ስፖርት ከተፈለገ በጨዋነት መተራረብ ይችላል። እኔ ሳገኝ እንዲያደርጋለሁ ምናምን ትባባላል። ስፖርትና ሳገኝ ሰባብራለሁ፣ እጅን ነው የምሰብረው፣ እግርን ነው የምሰብረው፣ አሳያለሁ ምናምን ይባላል። አሁን ለምሳሌ ከንቃተ ህሊና ጋር እንደዛ ነበረ አፍ ሲካፈቱ የነበረ ወይም ሲሰዳደቡ የነበረ። ይሄ ሌላ ቦታ ነው የሚሄደው እና አብረን እናየዋለን፣ አብረን እናያለን። በደስታ እነግርሃለሁ። በደስታ እንቁላል ሁሌ አለ። ይሄ አሜሪካኖች የሚያደርጉታል፣ የውጭ ያደርጋል፣ ለግርግር ያመቻል። ይሄ እንደዚህ አይነት ነገሮች አሉ። ቂቤም ይዘህ መሄድ ትችላለህ። እንቁላል ብቻ ሳይሆን ተጋጣሚህን የምታስደነግጥበት መንገድ ነው ይሄ። ስለዚህ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ እና ራስህ በሰራው ስራ ስተትን ማረም እንጂ ከኋላ እንዴት ሰው ዘለት ይዛለ። እነሱ ፈታ እያሉ ነው እንግዲህ ሴዶና ንቃተልኝ ወንድነት ፊት ለፊት መጋፈጥ ነው። ከሮቤል ከተረፍኩ በኋላ ይሻላል። ኮች ሳካ አንተም በኋላ አንተ ማሰናከል እንዳትሆን ኋላ ይዘኸኝ እንዴት ዲፈንድ እንዳደረኩ አይተሃል።
ትናንት ከዛ ካፌ ላይ ስታንቀኝ እድሜ ኩሪፍቱ ለነበሩ ሰዎች ተርፋ ሰማይ አንስቼ ነበር ማፈርጥ ብቻ ሁላችንም በጉጉት የምንጠብቀው ፋይት ነው ማለት ነው። እስኪ ማን ያሸንፋል? እስኪ እናንተ ማሳውና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቤተሰብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ሳታረጉ እንዳትወጡ ሰብስክራይብ አድርጉ። በሚቀጥለው አነጋጋሪ ቪዲዮ እስክንገናኝ ድረስ